በዚህ ቪዲዮ የቅዱስ ገብርኤልን ተራዳኢነትና ቅዱስ ቂርቆስንና ቅድስት ኢየሉጣን እንዴት አድርጎ ከእሳት ፍልውሃ ውስጥ እንዲያወጣቸው የሚያሳየውን ድንቅ ታሪካዊና ሃይማኖታዊ ትንተና ወደ እናንተ ይዘን ቀርበናል። እናንተ የዩቲዩብ ቻናላችንን ሰብስክራይብ እንዲሁም ደግሞ ቪዲዮአችንን ላይክ እያደረጋችሁ ለብዙ ሰው እንዲደርስና ይህ መንፈሳዊ አገልግሎት እንዲባዛ በማድረግ ተተባበሩን ዘንድ በልዑል እግዚአብሔር ስም በትህትና እንጠይቃለን። ሐምሌ 19 ቀን ታስበው ከሚውሉ ቅዱሳን መካከል የቅዱስ ገብርኤል በዓል ትልቁና ዋነኛው በዓል ነው። የራማው ልዑል ሊቀ መላእክት ቅዱስ ገብርኤል ሕፃኑ ቂርቆስንና እናቱ ቅድስት ኢየሉጣን ከሚነደው እሳቱ እቶን በተአምራቱ ያዳነበት ዕለት ነው። ሊቀ መላእክት ቅዱስ ገብርኤል ሕፃኑ ቂርቆስንና እናቱን ቅድስት ኢየሉጣን ከሚነደው ከእሳቱ እቶን እንዳዳናቸውም የሚያሳየውን ታሪኩን ቀጥለን እናያለን። 3 ዓመት ሳይሞላው በ2 ዓመት ከ9 ወሩ ታላቅ ሰማዕትነትን የተቀበለው ሕፃኑ ቅዱስ ቂርቆስ አባቱ ቆዝሞስ ወይም ስምዖን፣ እናቱ ኢየሉጣ ይባላሉ። ሕፃኑ ቅዱስ ቂርቆስ በኅዳር 15 ቀን የተወለደ ሲሆን ሀገሩ በታችኛው እስያ ልዩ ስሙ ሃንጌቤን ይባላል። ዘመኑ ዘመነ ሰማዕታት ነበርና መምለኬ ጣዖት የሆነው ንጉሥ እስክንድሮስ ቅድስት ኢየሉጣን ለጣዖት የስገጂ ብሎ ያስገድዳታል። እርሷም ሕፃኑ ልጅ መጥቶ ይመስክር ብላ ስትናገር ሕፃኑ ቅዱስ ቂርቆስ ተጠራና መጥቶ ተጠየቀ። ሕፃኑ ቅዱስ ቂርቆስም ለጣዖት አንሰግድም፣ ዘላለማዊ የሆነ የማይሻር አምላክ ስላለ ለእርሱ ለኢየሱስ ክርስቶስ ነው የምንሰግደው። አንተ ላቆምከው ለዚህ ጣዖትና ለዚህ ምስል ግን በፍጹም የምንሰግድ አይደለንም በማለት የአምላኩን ክብር በሕፃን አንደበቱ መሰከረ። ሕፃኑ ይህንን በመሰከረ ጊዜ ዕድሜው ገና 2 ዓመት ከ9 ወር ነበር። እንደዚሁ ሁሉ ቅዱስ ቂርቆስም ከከሃዲው ንጉሥ ፊት የጌታችንን ክብር በመሰከረ ጊዜ ንጉሡ እጅግ ተቆጥቶ 40 ጋን ውሃ የሚይዝ በርሜል አስጥዶ 40 ቀን ሙሉ እሳት አስነድዶ ቅንጭብ፣ ዘይት፣ ዝፍጥና ሌላም በእጅጉ ሰውነትን የሚጎዱ ነገሮችን በውስጡ ጨምሮ ሕፃኑ ቅዱስ ቂርቆስንና እናቱ ቅድስት ኢየሉጣን ወደዚያ እቶን እሳት እንዲከቷቸው አዘዘ። ንጉሡ እስክንድሮስ ጭፍሮቹን ሰም፣ ጨው፣ ባሩድ፣ ሙጫ፣ እርሳስ፣ ብረት፣ ቅንጭብ፣ ቁልቋል እንዲሁም ሌሎች መርዛማና ሰውነትን የሚቆራረጡ ነገሮችን ጨምሩበት ብሎ አዘዛቸው። ጭፍሮቹም ያዘዛቸውን ከፈጸሙ በኋላ መጥተው ያዘዝከንን ሁሉ ጨምረንበት ነዶ ፈልቷል በማለት ነገሩት። ውሃው ሲፈላ ድምፁ እንደ ነጎድጓድ ከርቀት ይሰማ ነበር። የእሳቱም ነበልባል እንደ ፀሐይ ያንጸባረቅ ነበር። የፍላቱ ኃይል 14 ክንድ ያህል እየዘለለ ይወጣል። ያን ጊዜም ሕፃን ቂርቆስንና እናቱ ኢየሉጣን ይዘው ከእስር ቤት እንዲያመጧቸው ስለታዘዘ ወዲያውኑ ከእስር ቤት አወጥተው ይዘዋቸው ወደሚፈላው ውሃ መጧቸው። በክርስቶስ ስም ስላመኑ በእስር ቤት አግብተው አስረዋቸው ነበርና ፍላቱ ወር ላይ በሚዘል በብረት ጋን ውስጥ ለመጨመር ሲወስዷቸው በዚያን ጊዜ 1400 ሰዎች እንዲወጡና በፈላው የብረት ጋን ውስጥ የቅዱሳንን አሟሟት እንዲያዩ ሹሙ አዘዘ። ቅድስት ኢየሉጣም የፍላቱን ግርማ ባየች ጊዜ ተሸበረች። ተጠብቆላት ያለውን ዋጋ ትታ ክርስቶስን ልትክድ ፈለገች። ቅዱስ ቂርቆስም ይህን ባወቀ ጊዜ እናቴ ሆይ ከብረት ጋን ግርማ የተነሳ አትፍሪ፣ ድንጋጼ የማይደርብሽ እያለ በብሉይና በሐዲስ ኪዳን እየጠቀሰ እንድትጸና አስተማራት። ነገር ግን እናቴ ሆይ አናንያንና አዛርያን ሚሳኤልንም እግዚአብሔር ከእቶን እሳት እንዲያወጣቸው ወቂ፣ እኛንም ከዚህ ከብረት ጋን ውስጥ ሊያድነን ይችላል። እናቴ ሆይ ከሚያልፈው ከዚህ ዓለም ጭንቅ ልታመልጪ በማያልፈው ዓለም እሳት ልትቀጭ ትፈልጊያለሽን? አላት። ደገመና እናቴ ሆይ ይህን ዓለም አትሺ፣ ይቅርብሽ። አሁን እግዚአብሔር በመካከላችን አለና ይረዳናል። ሶስናን ከኀጢአተኞች እጅ ያዳናት እኛንም ከብረት ጋን ያድነናል። ዳንኤልን ከአንበሶች አፍ ያዳነ እርሱ ያድነናል። እግዚአብሔር በዚህ ብረት ጋን ውስጥ ግዳጃችንን ልንፈጽም ፈቅዶ እንደሆነ የኢዮብን ነጻነት ወይም ትዕግስት ልናገኝ ይገባናል። እርሱ ልጆቹንና ሚስቱን ያገኘው ገንዘቡን ሁሉ አጥቶ በመጨረሻም ሰውነቱን አጥቶ ነበርና እግዚአብሔርን አመሰግነዋለሁ ከማለት በቀር ያለው ነገር የለም። እግዚአብሔር ሰጠ፣ እግዚአብሔር ወሰደ አለም። የእግዚአብሔር ስሙ ለዘላለም ይክበር ይመስገን።
እኛም ይህን መከራ ልንታገስና የተጠበቀልንን ልንከተል ይገባናል እያለ ቅዱስ ቂርቆስ ቅድስት እናቱ ኢየሉጣን አብዝቶ መከራት። ነገር ግን በዚህ ምክር እናቱን መመለስና ለሰማዕትነት ማዘጋጀት አልቻለም። ከዚህ በኋላ ቂርቆስ ዓይኖቹን ወደ ሰማይ አቅንቶ መጸለይ ጀመረ። እግዚአብሔር ሆይ ይህች ባሪያ ከምትክድ ከሕይወት መጽሐፍ እኔን ፋቀኝ ብሎ ወደ ላይ ተናገረ። አቤቱ ይህንን ነገር ልታደርግ አይገባህም። አቤቱ እርሻውን ልታቃጥል ፍሬውንም ልትባረክ ትወዳለህን? አቤቱ እንጨቱን ቁረጡና አንድዱት፣ ቅጠሉን ጠብቁ ብለህ ልታዝ አይገባህም። እንጨቱንም ቅጠሉንም ጠብቁ ብለህ እዘዝ እንጂ ይህ አይገባህም። ያመነብህ ሁሉ ይህን ያይ ዘንድ ማዳን የሚችል አምላክ ኑሯቸው ቢሆን ከዚህ ከእሳት ባልሸሹም ነበር ብሎ እንዳይጠራጠር፣ ዲያብሎስ ከባለሥልጣኑ ይልቅ እኔ በረታው ቅዱሳኑንም ድል ነሳዋቸው ብሎ እንዳይመካ፣ ከመንጋውም አንድ በቀማሁ እንዳይል አቤቱ የኃይል መንፈስ ለእናቴ ሰጣት አበርታት ብሎ ጸለየ። በዚያን ጊዜ ዲያብሎስ ከእርሷ ሸሽቶ ሄደ። ከዚህ በኋላ ቅድስት እናቱ እንዲህ አለች። በመንግሥተ ሰማያት አባት የሆንከኝ ልጄ ሆይ ጌታህ ኃይል ሰጠኝ። የሚጠብቀንን ገድላችንን እንፈጽምና ድል እንንሳ አለችው። የብረት ጋኑ ሲነድ ሳየው በምንጭ ላይ በስቶ እንደሚወርድ ጠል ሆኖ አየዋለሁና። ቅዱስ ቂርቆስና ቅድስት እናቱ ኢየሉጣም ይህን ሲነጋገሩ አንስተው ከብረት ጋኑ ውስጥ ጨመሯቸው። በውስጡም አንገትን የሚቆለምም ልብን የሚያጣምም ሆድን የሚሰነጥቅ ስርን የሚበጥስ መሳሪያ ነበረበት። ወዲያውም የራማው ልዑል ሊቀ መላእክት ቅዱስ ገብርኤል እንዲህ አይነት ጥቅሻ ፈጥኖ ከሰማይ ወረደና በብረት ጋኑ ውስጥ ያለውን እሳት ፈጽሞ አበረደው። ከቅዱሳኑም አንዱን እንኳን ሳይነካው የብረት ጋኑ ማቃጠሉንና መፍላቱን አቁሞ ጸጥ አለም፣ እንደ ቀዝቃዛ ውሃም ሆነም። ቅዱስ ገብርኤል ሦስቱን ሕፃናት አናንያን፣ አዛርያን እንዲሁም ሚሳኤልን ከእሳት እቶን ባዳነበት ኃይሉ ቅዱስ ቂርቆስንና ቅድስት ኢየሉጣን ከዚህ ከሚፈላው ከበርሚሉ ውሃ አወጣቸው። በዚህ ታሪክ ውስጥ የሰማዕትነትን ትግል፣ የሰማዕትነትን ብቃት፣ በእግዚአብሔር ፊት መቅረብ ምን ማለት እንደሆነ፣ ፈተናን መቋቋም፣ ፈተናን ድል አድርጎ በእግዚአብሔር ፊት በሞገስ መቆም ማለት ምን ማለት እንደሆነ፣ በዚህ ምድር ላይ የሚቀርቡ ፈተናዎችን አስፈሪነትና እንዴት ወደ እግዚአብሔር ቀርቦ ድል ማድረግ እንደሚቻል ተመለከትን። ቂርቆስ ኢየሉጣ ከእሳቱ ሲጣሉ፣ ቂርቆስ ኢየሉጣ ከእሳቱ ሲጣሉ፣ ውሃ ሆነ ውሃ ሆነ ጠፋ ነበልባሉ፣ ውሃ ሆነ ውሃ ሆነ ጠፋ ነበልባሉ፣ ውሃ ሆነ ውሃ ሆነ ጠፋ ነበልባሉ፣ ውሃ ሆነ ውሃ ሆነ ጠፋ ነበልባሉ። ቅዱስ ገብርኤል ሁላችንንም በያለንበት ከመከራ ሥጋና ከመከራ ነፍስ ይሰውረን እያል የዛሬውን ቪዲዮአችንን በዚህ እናጠናቀቃለን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።